ሰላም ጤና ይስጥልን የዜና ቲቪ ተከታታዮች እንደምን አላችሁ? የዕለቱ አርዕስተ ዜናዎችን በማስቀደም ጀምራለን። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ትላንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከመጋቢት 14 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። የመጋቢት ወር የነዳጅ ምርቶች ዋጋ በየካቲት ወር በነበረበት እንደሚቀጥል ከጥቂት ቀናት በፊት ይፋ ተደርጎ ቢሆንም ድንገት ትላንት መንግስት በነዳጅ ምርቶች ላይ 10% የዋጋ ጭማሪ ማድረጉን አስታውቋል። በዝርዝር ይዘነዋል። የኦጋዴን ነጻነት ግንባር የኢትዮጵያ ፌዴራል መንግስት የሶማሌ ክልልን የተፈጥሮ ሀብት እየበዘበዘ ነው ሲል ወቀሳ አቀረበ። ከሞቃዲሾ ደቡብ ምዕራብ በ24 ኪሎ ሜትር ርቀት ላይ አንድ አውሮፕላን መከስከሱ ተሰምቷል። አውሮፕላኑ ወደ ኤደን አብደላህ ኢንተርናሽናል ኤርፖርት ጉዞውን እያደረገ ያለ መሆኑንና ከሞቃዲሾ ደቡብ ምዕራብ 24 ኪሎ ሜትር አቅራቢያ አደጋው እንደደረሰም ተዘግቧል። የሚሉትና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ትላንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከመጋቢት 14 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። በጭማሪው መሰረትም 1 ሊትር ቤንዚን 112 ብር ከ67 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም ገብቷል። የነዳጅ ዋጋውን አስመልክቶ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሰህላረህ አብዲላሂ የዋጋ ማሻሻያውን ከትላንት ምሽት 12 ሰዓት ጀምሮ ተግባራዊ እየተደረገ እንደሆነም ገልጿል። መነሻው መስከረም ወር 2017 ዓ.ም በተገለጸው መሰረት በየ3 ወሩ የሚደረገው የዋጋ ማሻሻያ አካል ነው በማለት አስረድተዋል። የነዳጅና ኢነርጂ ባለስልጣን ከትላንት ምሽት ጀምሮ በነዳጅ ችርቻሮ ዋጋ ላይ 10% አካባቢ ጭማሪ መደረጉን ገልጿል። ጭማሪ የተደረገው ሪፎርሙን ተከትሎ ታርጌት ያደረገ ሲሆን በተለይ ቤንዚን፣ ኪሮሲን፣ ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ ናቸው በማለት አስረድተዋል። የቀሩት ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ ካምና ጀምሮ በገበያ ዋጋ እየተወሰኑ የመጡ ኮሞዲቲዎች መሆናቸውንና የአውሮፕላን ነዳጅ ደግሞ ከባለፉት 3 ወር ጀምሮ በዓለም አቀፍ የገበያ ዋጋ እየተመራ ይገኛል በማለት ባለስልጣናት ተናግረዋል። በዚህ መሰረት 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም፣ 1 ሊትር ኪሮሲን 107 ብር ከ93 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም፣ 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም እንደሚሸጥም ተገልጿል። የመጋቢት ወር የነዳጅ ምርቶች ዋጋ በየካቲት ወር በነበረበት እንደሚቀጥል ከጥቂት ቀናት በፊት ይፋ ተደርጎ ቢሆንም ድንገት ትናንት ምሽት መንግስት በነዳጅ ምርቶች ላይ የዋጋ ጭማሪ አድርጓል። የኦጋዴን ነጻነት ግንባር የኢትዮጵያ ፌዴራል መንግስት የሶማሌ ክልል የተፈጥሮ ሀብትን እየበዘበዘ ነው ሲል ወቀሳ አቀረበ። የኦጋዴን ነጻነት ግንባር ቃል አቀባይ የሆኑት አብዲል ቃድር ሐሰን ሄርሞጌ ወይም አዲኒ ሄርሞጌ ዛሬ በአብዲ ጃሊል ሾው ከተሰኘ ፕሮግራም ጋር ባደረጉት ቃለ ምልልስ ሲናገሩ የተኩስ አቁም ስምምነት ያደረጉት በሶማሌ ክልል ውስጥ ኦብነግ ድርሻ እንዲኖረው በሚል እንደነበረ ጠቅሰዋል። የክልሉ መንግስትና ኦብነግ በጥምረት ሆነው የነዋሪው መብት የማስከበር ስራ እንዲያከናውኑ ስምምነት ላይ መድረሱን የጠቀሱት ቃል አቀባዩ ይሁንና በፕሬዝዳንት ሙስጠፋ መሐመድ ኡማር የሚመራው ክልሉን የሚያስተዳድረው መንግስት በአዲስ አበባ የሚገኘው ፌዴራል መንግስት ወኪል ሆኖ እየሰራ እንደሚገኝም አስረድተዋል። በኢትዮጵያ የሚገኘው የሶማሌ ህዝብ መብት አሁን በፌዴራል መንግስቱ ፍላጎት ላይ መመስረቱንም ጠቅሰዋል። አዲኒ ሄርሞጌ መግለጫቸውን በመቀጠል እኛ ጠመንጃችንን የጣልነው መብታችንን ከክልሉ መንግስት ጋር ሆነን እናስከብራለን በሚል ዓላማ ነበር። ባደረግነው ስምምነትም በኢትዮጵያ እጅ እንወድቃለን የሚል አልነበረም። አሁን ግን ባልጠበቅነው ሁኔታ ስምምነቱ ተጥሷል ብለዋል። ከጅምሩ ትጥቅ መፍታታችሁ አሁን ጸጸት ይሰማችኋል የሚል ጥያቄ የቀረበላቸው ቃል አቀባዩ የሰላም ስምምነቱን ካልተከበረ መልሰው ትጥቃቸውን እንደሚያነሱ የሚገልጽ መልስም ሰጥተዋል። ንግግራቸውንም ሲቀጥሉ ባለፉት 6 ዓመታት በክልሉ ውስጥ ሰላም ከመስፈን ውጭ ምንም አይነት እውነተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ልማት አልተደረገም ያሉት ቃል አቀባዩ የሶማሌ ክልል ፕሬዝዳንት የሚመሩት አስተዳድሩ አመጣው የሚለው እድገትን አስተባብለዋል።
ቃል አቀባዩ ጨምሮም በቅርቡ በክልሉ መንግስትና በቻይናው ፖሊ ጂሲኤል መካከል የኦጋዴን አካባቢ ያለውን የነዳጅ ክምችት ለመውጣት በሚል የተደረገውን ንግግርም ተቃውሟል። ንግግሩ ከፌዴራል መንግስት በመጣ ትዕዛዝ መካሄዱን አስረድተው በጉዳዩ ላይ የኦጋዴን ነጻነት ግንባር መምከር እንደሚገባው አሳስበዋል። ከሞቃዲሾ ደቡብ ምዕራብ በ24 ኪሎ ሜትር ርቀት ላይ አንድ አውሮፕላን ተከሰከሰ። DHC 5D ቡፋሎ በተሰኘው ይህ አውሮፕላን ንብረትነቱ የትሪደንት አቪዬሽን ሲሆን ወደ ሞቃዲሾ ኤደን አብዴላ ዓለም አቀፍ አየር ማረፊያ እየተጓዘ ያለ ይህ አደጋ አጋጥሞታል ተብሏል። የሶማሌ ሲቪል አቪዬሽን ባለስልጣን በወጣው መግለጫ በአውሮፕላኑ ውስጥ 5 ሰዎች ተሳፍረው የነበረ ሲሆን ሁሉም ህይወታቸው አልፏል ብሏል። ዓለም አቀፍ አጋሮችንና የሶማሌ ተቋማትን ጨምሮ የአደጋ ጊዜ ሰራተኞች በፍጥነት በስፍራው ደርሰው አስክሬናቸውን የማንሳት ስራዎችንም ማከናወናቸውን አስረድተዋል። እንደ አቪዬሽኑ ገለጻ ከሆነም አውሮፕላኑ በፈረንጆች ማርች 22 50:43 ላይ ለአፍሪካ ዩኒየን ፎርስ የተለያዩ ቅርቦቶችን ለማቅረብ ባለበት ሰዓት አውሮፕላኑ አደጋ እንደደረሰበትም ጠቅሷል። አውሮፕላኑ ወደ ኤደን አብደላ ኢንተርናሽናል ኤርፖርት ጉዞውን እያደረገ ያለ መሆኑንና ከሞቃዲሾ ደቡብ ምዕራብ 24 ኪሎ ሜትር አቅራቢያ አደጋው እንደደረሰም አያይዞ አስረድቷል። የአውሮፕላኑ የአደጋ መንስኤ ምን እንደሆነ ለማወቅ ምርመራ እየተከናወነ እንደሚገኝ የጠቀሰው ባለስልጣኑ አዳዲስ መረጃዎች ካሉ እንደሚያሳውቅ ይፋ አድርጓል። ይህ አውሮፕላን ለመነሳትና ለማረፍ ሰፊ ቦታ የማይፈልግ ሲሆን የተሰራውን በገጠርና ራቅ ባሉ አካባቢዎች ወታደራዊና ሰብአዊ እንቅስቃሴ ለማድረግ እንዲቻለው ተደርጎ የተሰራ እንደነበረም ተገልጿል።